የሹፌሩ 5 ብር ክፍል 2 እና የመጨረሻው። ሹፌሩ ወጣት ነው። ከወደኩበት አፋፍሶ አነሳኝ። ቶሎ ወደ ሆስፒታል ውሰዳት፣ ውሰዳት። የተለያዩ ድምጾች ይሰማሉ። ወይኔ ስታሳዝን፣ እንኳን እግዚአብሔር አተረፈሽ ውይ ትላለች አንዲት ወጣት። እኔ ግን በልቤ ወይኔ ጉዴ ፈላ፣ ማንም ባያየኝ አሁን ጥሩ ነበረ፣ አጎቴ ከሰማ ገደለኝ፣ ለምን አስፋልት ተሻገር ሲለኝ ምን ብዬ ልመልስ ነው? አንዴ እንኳን አጭብያት ቢሆን ደግሞ አይቆጨኝም ነበር እላለሁ። ሹፌሩ ደህና ነሽ? ምን ነው ዝም አልሽ? ጆሮሽ ይሰማል? ደህና ነሽ? የማወራው ይሰማሻል? አዎ ይሰማኛል፣ ደህና ነኝ። መኪና ውስጥ አስገባኝና ከጎኔ ደግሞ ያልኩት የጎረቤታችን ልጅ ገብቶ ተቀመጠና ደገፈኝ። አትንካኝ፣ ልቀቀኝ። ለራስሽ ብዬ ነው። አይቶ ዞር ብዬ ገረመምኩት። ተገረመ። እጸድቅ ብዬ ባዝላት ተንጠልጥላ ቀረች ያለ ይመስለኛል። ምናልባት ያኔ ተረቱን ካወቀው ማለቴ ነው። ሹፌሩ በድንጋጤ የሚያደርገው ጠፍቶታል። እየዞረ ደጋግሞ ደህንነቴን ይጠይቀኛል። እኔ ደግሞ ለቀጣዩ ጥያቄ መልስል በማዘጋጀት ተወጥሬያለሁ። እኩል ፍርሃትና ጭንቀት ያንቀጠቅጠናል በተለያየ ጉዳይ። አየሰው ነገር። ለማንኛውም በተለያየ ሆስፒታል ይዞኝ ሄደ። ጥበቃዎቹ ግን ወደ ውስጥ አላስገቡትም ይመስለኛል፣ ምሳ ሰዓት ስለሆነ ነው። ብቻ በዚያን ጊዜ ያለውን የሕክምና ጣቢያዎች ሕግ አላውቅም። ምን ይሻላል? ሁሉም አሁን ዶክተር የለም በኋላ ተመለስ ያሉኝ እኮ ነው። እኔ እኮ ቢኖሩም አልገባም፣ አልታከምም። ለምን? ደህና ነኝ። እኔ አሁን የምፈልገው ወደ ቤት መሄድ ብቻ ነው። አሁኑኑ ረፈደብኝ፣ አሁኑኑ። መቆጣት ጀመርኩ። እሺ ደህና ከሆንሽ እሺ፣ ግን ተረጋጊ። ከሄድሽ በኋላ እኮ ልትታመሚ ትችያለሽ። አይ አልታመምም። እርግጠኛ ነሽ? ምንም የህመም ስሜት አይሰማኝም። እሺ አታስብ፣ እኔ አይሰማኝም፣ ደህና ነኝ። በቃ ደህና ነኝ። እሺ እንሂድ። መንዳት ጀመረ። ሰፈር አቅራቢያ ስንደርስ ብቻ ግን ምንም ስንደርስ አያስብልም። አሁን ሳስበው ሌላ ታክሲ ያስፈልገን ነበረ፣ ምክንያቱም ሩቅ ነው የወረድነው። እዚህ ጋር ውርደን ደረሳችሁ? ቆይ ቤተሰባችሁን ማግኘት ፈልጋለሁ። ቤተሰቦችን ማየት አለብኝ፣ መተዋወቅ አለብኝ። አይ በቃ አልፈልግም፣ እኔ አልፈልግም። እሺ አለና በሩን ከፍቶልን ወረድን። ልንሄድ ስንል ቆይ ሙዬ እንቺ አለና 5 ብር ጠቅልሎ በእጅ አስጨበጠኝ። ምንድነው? 5 ብር ናት። አይ እኔ አልፈልግም፣ እኔ ብር አልፈልግም። አይ ካልተቀበልሽኝ ደግሞ እኔ ቤተሰቦችሽን ማየት አለብኝ፣ ምክንያቱም ብትታመሚ ማንም የሚያገናኘን የለም። እኔ አልታመምም፣ ደህና ነኝ። ካልተቀበልሽኝ ቤተሰቦችን ማግኘት አለብኝ። እሺ በቃ አንጣ ብሩ። 5 ብሯን ተቀበልኩት። ከዛም ይቅርታ፣ በጣም ይቅርታ ግን እሺ አለኝ። እሺ ችግር የለውም ቻው አልኩኝና እንደ ሰካራም እየተንገዳገርኩኝ ልጁ ደግፎኝ መሄድ ጀመረ። እንደ እውነቱ ከሆነ ግን ይቅርታ መጠየቅ የነበረብኝ እኔ ነበርኩ። ለማንኛውም ሚዛኔን መጠበቅ ተስኖኝ ተደግፌ ሰፈር ደረስኩ። ማንም እንዳያውቅብኝ ስለፈለግኩኝ ራሴን እንደምንም አጠንክሬ ልቀቀኝ አልኩትና ቀጥ ብዬ መሄድ ጀመርኩ። ቢሆንም ግን ገና ሰፈር ብቅ ስንል ገሚሱ ሰው አስከሬን የሚጠብቅ ይመስል ነጠላውን አዘቅዝቆ ቆመዋል። ገሚሱ ሰው ደግሞ ቤቱን ሞልቶ ሰፈሩ ይተራመሳል። እኛን ልክ ሲያዩን በእልልታ ሰፈሩ ደመቀ። ምን ልግዛ? 2 ሚሪንዳ ከ10 ደስታ ከረሜላ ጋር ይሻለኛል ወይስ አቦወለድ ብስኩት? የወታደር ኮቾሮም አለ ወይስ እያልኩ አሰላስላለሁ። ቤቱ አጎቴን እንኳን ደስ አለ በሚሉ ሰዎች ተሞልቶ ይተራመሳል።
እኔ ደግሞ አልጋ ላይ ተንጋልዬ በሹፌሯ መስበር ምን እንደምገዛ አሰላስል ነበር።